ሩቅ አይሆንም አባታችን ስለ ክርስቶስ ብለው ጥለው ይወጣሉ። ለማየት ያብቃችሁ እንዳትረሱ። ምክንያቱም አጭበርብራችኋል፣ አባታችንን አዋርዳችኋል። ቤዛ የሚለውን የአልቃ ኪዳን ወልድ ክፍሌ መዝገበ ቃላት ትርጉም ሳያውቁ ነው አባታችን ምናምን ነገር አሉ። በጣም ድፍረት ነው፣ በጣም ድፍረት። ቅኔ አዋቂ ሰው ምን መዝገበ ቃላት ሆን ያስፈልገዋል? እሳቸው ራሱ ግሱን ከነ እርባታው ጭምር ስለሚያውቁት ከነ ትርጓሜው ጭምር። የዘመናችን ጳውሎስ አባታችንና ዮኒ ማኛ ነው በኦርቶዶክስ። አባታችንና አቡነ ገብርኤልና ዮኒ ማኛ ነን። እንፋለማችኋለን። እያጭበረበራችሁ አትኖሯት። የማያወሩኛል መጥተው ቀድምም ብየዋለሁ። የጫማ ጉዳይ አይደለም የጨነቀን፣ እኛ የገንዘብ ጉዳይ አይደለም የጨነቀን የክርስቶስ ጉዳይ ነው። ለምንድን ነው የምታስተካክሉብን ክርስቶስን ከሌሎቹ ጋር? ቴንኪው ለዛ ደብዳቤ ቴንኪው። በጣም ባትጽፉ ኖሮ ይሄን እየተሽሞነሞቅ እየተርመጠመጥኩ እንትን ነበር። ለክርስቶስ አልለይም ነበር። ጨብሲውንም ማርያምንም አረቄውንም ገብርኤልዬንም እኩል ይዤ ሄድ ነበር። እግዚአብሔር ገላገለኝ። ስሙ ብሩክ ይሁን። አትደንግጡ ነው ያሉት። እንደሚደነገጥ ያውቃሉ፣ እንደሚጠየቁበት ያውቃሉ፣ ብዙ ነገር እንደሚደርስባቸው ያውቃሉ። ስለዚህ ከዛ ይቅርታ ነው ያስባሏቸው። ማስተባበያ ስጡ ነው የተባሉት አባታቸው። አሁንም የምናገረው ምንድን ነው ችግራችሁ? የእኔ ጥያቄ ስለ ክርስቶስ ሲባል ለጭቅጭቅ እንዴት ኦርቶዶክስ ትቀርባለች? ልናፍርበት ይገባል። እንደ ኦርቶዶክስ ልናፍርበት፣ ልንሸማቀቅበት ይገባል። ኢየሱስ ብቻውን ቤዛ ነው ማለት እንዴት ነው ለስድብ የሚያመጣው? እንዴት ነው ሊያሳቅቅ የሚያመጣው? እጅግ እኮ አሳፋሪ ነገር ነው። እጅግ እኮ እኛ ልናፍርበት፣ ጭራሽ ይቅርታ አስጠየቁ። ስለሚያውቁ ነው አባታችን የተናገሩት። ግን አማራጭ የላቸው። ብዙ ሰው እየተገፋ ነው ብለው ቃል በቃል ነው የተናገሩት። ኢየሱስ ብቻውን ያድናል ሲባል አትደንግጡ። ኢየሱስ ቤዛ ነው፣ ብቻውን ቤዛ ነው፣ ሌላ የሚባል የለም ሲባል አትደንግጡ ያሉት ስለሚያውቁ ነው አባታችን። ከዛ ነፍሴ ጓተባላ ግርግሩ መጣ፣ ስድቡ መጣ። ከዛ ምን አሉ ፋዘር? አይ እንግዲህ ያው ሌላም ይባላል የሚላለ ሁሉም እንዲህ ነው። በደንብ አድርጋችሁ ተናገሩ። ስለ ማርያም ተባለ። ስበካው በሙሉ የቅድስት ድንግል ማርያም ሆኖ ቁጫል። ስለዚህ ስህተቱ ያለው እኛ ቤት አስተምሮ ላይ ነው። መሰረቱ ላይ አበላሽተውታል። በደንብ ይገፋል ኦርቶዶክስ ብለዋል። ቃል በቃል ተናግረዋል። አልዋሹም። አባታችን የመጀመሪያ ንግግራቸው አቡነ ገብርኤል ትክክለኛ ንግግር ነው የተናገሩት። የመጀመሪያውን ነው የምቀበለው። ሁለተኛው ፈርተው ነው። ስጋ ለባሽ ናቸው። በኦርቶዶክስነት ሙልጭ ተደርገው ማንም ዱርዬ የማይሰደበው ስድብ አባታችን ስለ ክርስቶስ ስለመሰከሩ እኔ 2 ቀን ደስተኛ ነኝ በኦርቶዶክስ። አንደኛው ይሄኛው ቀኔ፣ በሁለተኛው እፎይ እኔ ቤት መጥቶ ስለ እስልምና የመሰከረው 2ቱ ቀናቶች የደስታ ቀኖቼ ናቸው። የደስታ ቀኖቼ ናቸው እና እነዚህን ነገሮች እፈልገዋለሁ። ኦርቶዶክስ ላይ ደፍረ ኢየሱስ ጌታ ነው ስትባል አሜን ብቻ ነው መልስ። አሜን ብቻ ነው መልስ። ሌላ ነገር እንዳትመልስልኝ። መጽሐፍ ቅዱስ ውስጥ የሌላ አምጥተህ እየየ አትበልብኝ። ማጠየቀ መጽሐፍ ቅዱስ ላይ አሳየኝ። የለም ግን ትለኛለህ። ግን አትበለኝ አላለም። ጳውሎስ የተረገመ ይሁን ይላል። እግዚአብሔር በቃሉ ምን ይላል? ከዚህ መጽሐፍ የጨመረም የቀነሰም ይፈረድበታል ይላል። አትጨማምር። ያለው ይበቃል። መች ተረዳ ነው? መች ተከተል ነው? መጀመሪያ ያለውን። ለዚህ አይደል የምንጨቃጨቀው? ሌላ ጨማምራችሁ አይደል እንዴ እኛንስ የምታዋርዱ? ከሲኦል እናወጣለን በክንፋችን እያሉ ጨምራችሁ አይደል እንዴ መሳቂያ የምታደርጉ? ከሲኦል የሞተ ሰው ኃጢአት ሰርቶ ስንት ነገር ጨፍጭፎ ሰው በልተ የሞተ ሰው የክርስቶስ ሳምራን አንጥቶ በክንፎ ሊድን ይችላል። ከሲኦል ሊወጣ ይችላል። እንደዚህ አይነት ትምህርት የሚያስተምሩ ናቸው እኮ። ተጠይቀው አያውቁ። እስቲ ስለ ክርስቶስ ቤዝነት አውራ። ጉሮሮ ላይ ነው የሚቆመው። ስለዚህ ይሄ ነገር መስተካከል አለበት። ክርስቶስ ልክ ነው። ብቻውን አዳይ ነው። እንደነገርኳችሁ ማንኛውም ቤት ሄጄ ይሄን ነው የምነግራቸው። ማንኛውም ኦርቶዶክስ ቤት ሄጄ ደረቴን ነፍቼ የትም አልሄድም አልኩ። እዛው ነው የምንማማረው፣ እዛው ነው ምንድነው። ኢየሱስ ብቻውን ያድናል። ይሄን ለማለት ነው።
እና ይህንንም ብፁዓን ሊቃነ ጳጳሳት ያውቃሉ። አሁን ብፁዕነታቸው ሲናገሩ ማንንም ለማስደሰት ብለው አይደለም። ኦልሬዲ ኦርቶዶክስ ቤተክርስቲያን ጳጳስ ናቸው። ያልተማሩ አይደሉም፣ በጣም የተማሩ ናቸው። በጣም የተማሩ ቀና አዋቂ ናቸው፣ ቅዳሴ አዋቂ ናቸው። ብሉይና አዲስ ኪዳንን ተምረዋል። አሁን እኛ እዚህ የምናወራውን ነገር ሳያውቁ ዝም ብለው በስሜት ተነስተው የተናገሩት ንግግር አይደለም። በደንብ ያውቁታል። ቅድም ያሳያቸው የዜማ መጽሐፍቶች ላይ አይደለም ማዜማ አይደለም ለብዙ ትውልድ የሚያስተምሩ አባት ናቸውና ኦልሬዲ ሊቀ ጳጳስ ናቸው እና ቤዛ የሚለውን የአልቃ ኪዳነ ወልድ ክፍሌ መዝገበ ቃላት ትርጉም ሳያውቁ ነው አባታችን ምናምን ነገር አሉ። በጣም ድፍረት ነው። በጣም ድፍረት። ቅኔ አዋቂ ሰው ምን አሁን መዝገበ ቃላት ሆን ያስፈልገዋል? እኔ በመዝገበ ቃላት ነው እንደውም የማውቀው። እሳቸው ራሱ ግሱን ከነ እርባታው ጭምር ስለሚያውቁት ከነ ትርጓሜው ጭምር ግሱን ገሰው ያውቁታል። እና የተናገሩት መሬት የሚገዛ ነገር ነው። በጣም በቃ የእውነት ውሃ ልክ ነው የተናገሩት። የጌታችን እናትንም አብጠልጥለው አበሻቅጠው አልተናገሩም። ግን ማንም ክርስቶስ ቤዛ በተባለበት ሊባል አይገባም ነው። ታዲያ ማርያምን የኢትዮጵያ ኦርቶዶክስ ቤተክርስቲያን ቤዛ ትላለች ወይ? በደንብ አድርጋ ነው የምትለው። በደንብ አድርጋ ነው የምትለው። ቅድም ያሳየሁት መጽሐፍት ብቻ ሳይሆን ሌሎችም መጽሐፍቶች፣ የዜማ መጽሐፍቶች ከእኔም የተሻለ እውቀት ያላቸው ሰዎች የሚናገሩ የሚያሳዩት እውነት ነው። ባትልማ ይቅርታ ኤርሚ ስላቋረጥኩ፣ ባትልማ የሁላ ግርግር ለምን ይመጣል? በጣም የሁላ ግርግር ለምን ተነሳ? የሁላ ግርግር ለምን መጣ? የሁላ ጸብ ለምን መጣ? ለምን መጣ? ስለሚባል ይሄ ነው ካልተባለ ምንም የሚያከራክር ነገር የለም። ምንም የሚያጨቃጭቅም ለዚህ ደረጃ የሚያበቃም ነገር የለም ስለሚባል ነው። ስለዚህ ለይተን በደንብ ነው የምናገረው። እኔ ማናቸውም በሚመጣበት ፊት ለፊት እናገራለሁ። ማንንም እኔ ትንሽ ቆዳይ ከጅብ ስለተሰራ አልፈራም። እዛው ነው የምፋለማት። አልኩ እኮ እንትኑን አስቁም ያለው ኮንሰርት ለፋሲካ ጊዜ ቀውጢ ነበራል እንደምታውቁት። አሁን ወፍ የለም። ኢየሱስን ጌታ ነው እየተባለ በየቦታው እንዲነገር ለማየት ያውቃ ጊዜ ይፈጃል፣ ግን ይሰራል። መስራት አለብን፣ መስራት አለብን። ሌላው በደንብ ተደርጎ በገድላት መጽሐፍ ላይ በደንብ ነው የሚሰራው። እመነኝ እመነኝ እመነኝ፣ በደንብ ይሰራበታል። የኦርቶዶክስ ምዕመናን ይጠይቃል። አፋጦ ነው የሚጠይቀው። ተደባብሶ የሚቀር የለም። እኔ ገትሬ ነው የምጠይቀው። ልደት እኔ ጋር መጥቶ ሊያደርግ የፈለገውን ነገር ገብቶኝ ነበር። አደባብሶ እንደ ሌሎቹ ነግሯቸው ላጥ ብሎ ሊወጣ ነበር። ኖ አልተግባባንም እስከ መጨረሻው ነው ያልኩት። ለአለመስማማት ነው የተስማማ ነው ያልኩት። ቪዲዮ አለ። ለአለመስማማት ተስማምቻለሁ ነው ያልኩት እንጂ አላሳመነኝም። ካሳመነኝ ደስታዬን አልችለውም፣ ደስታዬን። ስለዚህ አሁንም ክርስቶስ አዳኝ እንደሆነ ኦርቶዶክስ ቤት በደንብ ለብቻው እንደሚያድን በደንብ እናገራል። ማንም ያስቆመን የለም፣ አይቆምም። ደግሞ ኃይሉ የክርስቶስ ይበልጣል። ከማንም ኃይል የክርስቶስ ኃይል አዳኝ ነው። ስለዚህ ኮንሰርት ቆሟል። ይሄ ቢራ ጠጡ ቆሟል፣ እየቆመ ነው። ሙሉ በሙሉ ስሙ መቀየር አለበት። ሌላም ነገሮች እንደ የገድላት እንደዚህ በጣም የሚዘገንኑ የገድላት ነገሮች አይቻሉ። በጣም ያስጠላል። አንተ ቤት የማልመጣው ለዛ ነው። እኔ ውስጥ ፔን አለው። ኦርቶዶክስን በጣም ነው የምወዳት፣ በጣም ግን ፔን አለው። ያ ነገር ስትሰማው ቆይ እነዚህ ምን ብለው ያስተምሩ ብዬ እጠይቃለሁ። ገባ? ጠያቂ ነው የሚገፋ ስትጠይቅ። እኔ ደግሞ በደንብ አድርጌ ነው የምጠይቀው። መጥተው እንዲያስረዱ ጥያቄዎች ይዤ እመጣለሁ። በአግባቡ ቤቴ ላይ በጨዋ መልክ ያንን ጥያቄ ፖስታለሁ። እነሱ መልስ ካላቸው ይመልሱልኝ። ይሄን ነው ማድረገው። ይቅርታ አሁን በደንብ አድርጌ አዳምጣለሁ። ችግር የለም። እንደው እዚህ ጋር ጥያቄ ልጠይቅህ። ይሆን አንድ ሰው ማለት በደንብ አጥፍተህ ማለት ነው፣ አንተ ጥፋት አጥፍተህ በቃ የሚታወቅ ዓለም ሁሉም የሰማው ወይ ደግሞ ዓለም ሁሉ አንብቦ የሚያየው ወይ በቪዲዮ የሚሰማው ጥፋትን አጥፍተህ ስታበቃ ጥፋትህን የተወሰነ ጊዜ ምናልባት ዝም ትላለህ። አሁን እኮ መተኛ ጋር እንደዚህ ብዬ ብያለሁኝና ይቅርታ ብለህ ምናምን ነገር ብላልክ፣ አየህ ህሊና ስላለ ትክክል ያልሆንክበትን በቃ በወቅቱ ተናገርክ። ትክክል ያልሆንክበት ላይ ዘግይተህ መተህ ይቅርታ ጠየቅ። ይሄ ነው እኛ የሰው ልጆች ልናደርገው የሚገባው ሁላችንም ማለት ነው። እኛ የወንጌላውያን አማኞች እንደ ቸርች ያጠፋኑና ጽፈን ዓለሙ የሚያነባው ዓለሙ እንዲያየው ብለን ያሰራጨኑና ዓለም ሁሉ ገዝቶ ይረዳው የው ብለን የጻፍናቸው መጽሐፍቶች ካሉ በነዛ መጽሐፍቶች ውስጥ አንድ ማዕት ኮተት ጉድ ቢገኝ ምንም ያለምንም ርኅራኄ
ፕሮቴስታንትነትን መውቀጥ ነው እንጂ ወይ የጻፈውን ያስተካክል ወይ ቀዶ ይጣል ወይ ያስተካክል። ካልሆነስ ባጠፋው በጻፈው መጽሐፍ ግን በደንብ ቢወቀጠው ፕሮቴስታንትነት እኔ ምንም እንደውም አብሬ ወቃጭ ነው መሆኑ። ሐሰት ጽፈን ካበቃን ያንን ሐሰት ዲናይ ልናደርግ አይገባም፣ ልናፍር ነው የሚገባው። አብያተ ክርስቲያናቶቻችን እንደዛ አይነት መጽሐፍቶች ጽፈው እኛን አንገት የሚያስደፉ የሚያሸማቀው፣ ክርስቶስን የሚያሰድቡ፣ ለእግዚአብሔር ሕዝብ ለትምህርት ምክንያት የማይሆኑ ለመሰናከል ግን ምክንያት የሚሆኑ ነገሮችን ተጽፎ ሲያበቃ ሲጠየቁ ይሄንኛውን ሌሎች አስገብተውብን ነው እንትና ጨምረውብን ነው የሚባል ነገር የለም። ሁሌ ይናገራለሁ። እኔ አሁን በኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ውስጥ ባለች ቤተክርስቲያን ስለማገለግል እንዴት ነው አንድ ቸርች ላይ የሆነ ሰው መጽሐፍ ጽፎ አስገባ ተብሎ ቢባል እንዴት ነው ሊሆን የሚችለው? ማለት ቤተክርስቲያኑ መሪ የለውም እንዴ? ቤት ውስጥ ሰው የለም እንዴ? ዮናስ ሙሉና ዮኒ ቤት ባል ነው፣ ሚስት አለችው፣ የተባረከች የሰጠው ልጆች አሉት። የሆነ ሰውዬ አምጥቶ ቤቱ ላይ በዮኒ ማኛ ስም በሚስቱና በልጆቹ ስም ያልሆነ ነውረኛ ነገር ጽፎ መጽሐፍ አተሞ ፎቶውን አድርጎ በአንተ ስም፣ በአንተ አድራሻ፣ በአንተ ፖስታ፣ በአንተ ስልክ ቁጥር፣ በአንተ ኢሜል አድራሻ በዛ ጽፎ ብታገኘው እንዴ አይደለም ህግ ፊት አይደለም በሌላ ነገር እኮ ልታናግረው ትችላለህ። ምክንያቱስ በአንተ ስም የአንተ ፍቃድ ባልጠይቀበት የቤተሰብህና የባለቤትህን ፍቃድ ባልጠይቀበት እንዴት ብሎ ነው የሚጽፈው? ስለዚህ አሁን ከተጻፈ ምንድነው ማለት ነው? ዮኒ ቤት ተጽፎ ከተገኘ መጽሐፉ ዮኒ ሳሎን ውስጥ ተጽፎ ሼልፍ ላይ ተደርድሮ ከተገኘ እና ድንገት ሰው ሄዶ ዮኒ ቤት ሼልፉን ሲደረድር አንድ መጽሐፍ አገኘ፣ አነበበው። በሱ ስም ነው የተጻፈው፣ የራሱ ነው። ሲነበብ ትክክል ያለው ነገር ተጻፈ። ከዛ ዮናስ ቢጠይቅ እኔ ሌሎች ናቸው ጽፎ ያስገቡብኝ ብሎ ይላል። እሺ ሌሎች ሲጻፉት እንዴት ቤቱ ድረስ ያመጣሉ? የዮኒ ቤት ያገኘ ሰው ነው እንደሚገባበት? በፍጹም። እንደዛ ከሆነ ዮኒ ተኝቷል ማለት ነው። ቤተሰቡን አይጠብቅም ማለት ነው። አዎ ቤቱን የማይጠብቅ ቤተሰቡን የማይጠብቅ አዎ፣ እንደዛ ነው። ትክክል ነው። አይ የሚያስማማ ሀሳብ ነው። አሁንም ማድረግ ያለብን በተለይ ሁሌ የምናገረው ነው። በተለይ በጣም ሴንሲቲቭ ፓርቱ ይሄ እነሱ ገድላቱና እኔ ላለሁልኝ እኔ የምከተለው 81ዱን ነው። 81ዱን ነው ገብቷል። ከበቂ በላይ ነው። ከበቂ በላይ ማስረዳት የሚቻለውን ያስረዳል። ለእኔ ነው የምልህ። በአግባቡ እሱን እንኳን ሳናይ የሀገር መጽሐፍ የምታመጣው እና ሰው አያነብም ተብሎ ነው። በፊት በአብዛኛው የሚያነብ የለም። እውነት ለመናገር መጽሐፍ ቅዱስ መገለጥ የተጀመረው ብዙ ጊዜ አይደለም። በኢትዮጵያ የሚያነብ የለም፣ አያነብም። እውነት ለመናገር አብዛኛው አንባቢ አይደለም። ያነበቡት ሲነቁ ጥያቄ ይጠይቃሉ። ጥያቄ ሲጠይቁ ይባረራሉ። ይሄ ግልጽ የሆነ ነገር ነው። አብዛኛው ወደ እናንተ የተፈለሰው በጥያቄ ምክንያት ነው። ውሸት አይደለም። እኔ ጳጳሱ ያሉት እሱን ነው። ገፊ ነው ቤቱ ያሉት። ለዚህ እኮ እንዳልክን እንደሚገፉ እርግጠኛ ነበርኩኝ። ነግሬዋለሁ። ትገፋለህ። ስለ ክርስቶስ ብዙ ካልክ ጴንጤ ነህ አንተ። በቃ ስለ ክርስቶስ ብዙ አውራ። እኛ ቤት ውስጥ ይሄማ መናፍቅ ነው ትባላል። የመናፍቅ አስተምሮ ነው። ስለ ክርስቶስ ያውም ስለ ሞተልህ፣ ስለ ኃጢአትህ፣ ስለ ደማ፣ ስለ አዳነ በደንብ ሞቅ እያልክ አውራ። ዮኒ በኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ውስጥ ግቢ እንዳይገባ ተብሎ ደብዳቤ የተጻፈው ለእኔ ብቻ ነው። ለበጋሻውም ለዘርፌም አልተጻፈም። አንበሳ ነሽ ብሮ ምን አርገሽ ነው? ገንጥዬ ነው ያወጣሁት ኢየሱስ ብዬ። ዮኒ ሰላም ልበለው። ይቅርታ አንድ ደቂቃ 2 ደቂቃ። ዮኒ ሰላም ዳጊ ዮኒ እንዴት ነህ? አለሁልህ። ቴንኪው በጣም ዛሬ በጣም ነው ማመሰግን። አስገብተኝ ነበር ግን ያው ኤርሚ ዳጊ ቀጥል። ይቅርታ አይ ኖ ይግድ እንትና ኤርሚዬ ስለመጣ ያው ቅድም መልቀቅ ቦታውን ስላለብኝ ነው እንጂ በጣም ቴንኪው ልልህ እፈልጋለሁ። ከእናንተ ቢመጣ እኮ ችግር የለብኝም። ገብቶሃል? እናንተ ብላችሁ ምናምን ቢሆን እኔ ችግር የለብን። የራሳችን አባት ተናግረው ይሳደቡ እንዴ? ሰው ሳድ ምንድን ነበር መሰለህ ባገኝ ኖሮ ይሰደቡብኝ። ሞቼ ነው ቆሜ
ያ ቅድም የተወሰነ ሀሳብ እዚህ ስለው ነበርና አንተ ካለህ ልድገመው ብዬ ነው። አንተ ቤት ድል ባገኝ ኖሮ ልል ያሰብኩትን ነገር ዝም ብዬ በአንድ ደቂቃ ልበልህና ምንድነው ያለው ትዝብት የሆነ የመሰለ በተነሳው በዚህ በኢየሱስ ቤዛነት ጉዳይ ቅድም የገቡት መምህር ኮሪዲመር ናት ወይም ደግሞ እሷም አድናለች እሷም ሞታለች ወይም ደግሞ የቤዛነትን ስራ እንደ ኢየሱስ ሰርታለች ማለታችን አይደለም። የእሷ የቤዛነት ስራ ከሔዋን ምትክ ጋር እንዲያገናኙታል አንዴ በመሰደዷ ልጇን ይዛ በመሰደዷ ወይም ደግሞ ኢየሱስን የመውለድ ምክንያት በመሆኗ የሚሉ ነው የሚሰጡት። ግን እውነት ትምህርታቸው ሲፈተሽ እንደዛ ነው ወይ? የተጣሰ ቀይ መስመር የለም ወይ? ኢየሱስና ማርያም ተመሳሳይ ግብር ተሰጥቷቸው በየመጽሐፍቶቻቸው አይገኝም ወይ? ታምረ ማርያምን ለምሳሌ 12ኛው ታምርን ስትመለከት ሁላችንም ኤፌሶን 1:7 ላይ የሚናገረው በደሙ ቤዛነትን አገኘን ይላል። እንግዲህ በኢየሱስ ደም ነው እኛ ቤዛነትን ያገኘ ነው። ደሙ ምን ሆኖ? ደሙ ፈሶ። ግን ደግሞ ታምር 12 ላይ ደግሞ የእሷ ደም ፈሶ ንጹሐን አደረገን ያደፈውን ኃጢአት አጠበ ይላል። ይሄ ማለት አላስተካከልንም በአፋቸው ይላሉ እንጂ መጽሐፉ የቤዛነትን ስራ ለሷ ሰጥተዋታል። አሁን እነሱ የሚሉትን የጫማ የካልስ የምናምን ቤዛነት ስራ ሳይሆን እኛ እያወራን ያለ ነው የነፍስ ቤዛነት የዘላለም ሕይወት የሚገኝበት ቤዛነት የመዳንን ቤዛነት ለማርያም ሰጥቶ የለ ወይ መጽሐፋቸው? ይሄ ብቻ ነውስ ወይ? ደም ማፍሰስ ብቻ አይደለም። ማርያም ደም አፍሳለች ከሚል ትርክት ቀጥሎ ደግሞ ጭራሽ ማርያም እሱ ኢየሱስ አንዴ ቢሞትም እሷ 7 ሞታለች ይላል። ቅድም አሳይቷል ነገረ ማርያም ላይ አይ ቲንክ እኔ በገጽ ነው የማውቀው 34ኛው ገጽ ላይ 7 ጊዜ እንደሞተች። ለምን ሞተች ሲባል ለፍጥረት መጽደቂያ ሞተች ይላል። እንዴ ፍጥረት ግን የጸደቀው እሷ ሞታ ነው ወይ? ይሄ መሞትና ደም ማፍሰስ እኮ የቤዛነት ስራ ነው። ስለዚህ የዓለም ቤዛነት ስንል እኛ ምትክነን የሚለው ውሸት ነው። አይደለም፣ ከዛ በላይ ነው የምትሉት። የተጣሰ ቀይ መስመር አለ። ወንጌል አማኞችን ያስቆጣን ለምን እንደ ቤዛ ባንክ ተባለች ወይም ደግሞ ቤዛ እንደምትባለው ሴትዮ ለምን ቤዛ ተባለች ምናምን አይደለም። ኖ ወይም የቤዛ ትርጉም ጠፍቶን አይደለም። ጳጳስ ደረጃ ላይ ተደርሶም እሳቸው ይሄን ያህል የቤዛ ትርጉም ጠፍቷቸው አይደለም። የተጣሰ ቀይ መስመር አለ። ሰው የማርያምን ቤዛነት ሲያስብ እነሱ ከሚሉት በላይ የተረዳው የደረሰበት መረጃ አለ። ያ ምንድነው? ፍጡር ከፈጣሪ ጋር ተስተካክሏል ስንል አላስተካከልንም ይላሉ። ግን መጽሐፋቸው ገጽ በገጽ ስንት ነገር ነው ኤርሚያስ እንግዲህ ያሳየው ከ5-6 መጽሐፍ በላይ ይህንን በመረጃ ኢየሱስና ማርያም እዛ ቤት ተካክለዋል። እሱም ደም ያፈሳል፣ እሷም ደም ታፈሳለች። እሷም ኃጢአት አጥባለች፣ እሱም ኃጢአት አጥቧል። እሱም ሞቷል፣ እሷም ሞታለች። እንዲያውም እሷ 7 እሷ እንዴ ሲሞት። ስለዚህ እነዚህ የተጣሱ ነገሮች ነገም አንተ ቤት ውይይት መሆናቸው ስለማይቀር እንድትጠይቅልኝ የምፈልገው በሌሎች የቤዛነት ተርጓሚዎች ሊሸሸጉ ሲፈልጉ ኖ ትልቁ ኮንሰርናችን ለምን አስተካከላችኋት ከክርስቶስ ቤዛነት ጋር? ለአንደበታችሁ ኖ የኢየሱስን አይነት ቤዛነት ሰራች አላልም ትላላችሁ። ነገረ ማርያም ግን ከልጇ ጎን በፈሰሰ ደሟ ንጹሐን አድርጋን ያደፈውን ኃጢአታችንን አጥባ ወደ መንግስተ ሰማያት ትመራናለች ምናምን የሚሉ ዲቴይሎች አሉ። ከፈለቀ አሁንም ልናሳይ እንችላለን ከፍተን። this is too extreme ገባ። ምንፍቅናም አይነት አለው እኮ እንደው ስተት ብለህ ወይ ደግሞ የአረዳድ ምናምን የምትለዋለህ። ግን to this level መጽሐፍቶቻቸው በክርስቶስ የቤዛነት ስራ ላይ ሲያላግጡ እሱ ነው ደሙን ይዞ ገባ የሚለው። እንግዲህ አሁን እሷ ደሟን ይዛ ገባች ምን አይነት ትርክት ነው ይሄ? ስለዚህ እኔ ውይይት ወደፊት ሲነሳ እዚህ ላይ አጽነው እንድትሰጥ። ሁለተኛ ደግሞ መጽሐፍቶቹ ስህተት እንደሚገኝባቸው ካመኑ እስቲ እነዚህ መጽሐፎች አስተካክለናል፣ እነዚህን ቀይረናል፣ እነዚህ ከህትመት እንዲወገዱ አድርገናል፣ ምዕመናኖች ይህን መጠቀም እንዲያቆሙ ነግረናል የሚሉት አንድ መጽሐፍ አለ? የለም። ፖለቲካው ምን ይላል? ፖለቲካው አዎ ስህተት ሊገኝባቸው ይችላል ይሉሃል። እና ምን አሰባችሁ? አይ እነከሌ ሞተውበት የለ እነከሌ ጠፍተውበት የለ እነከሌ ተሳስተውበት የለ ታዲያ የሚቀጥለው ትውልድ ይድረሰው ይመስላል እንዴ? ማን ሞቶ ማን ይቀራል? ማን ተሳስቶ ማን ይቀራል ይመስላል። ይሄው ኤርሚያስ ከ10 ዓመት በላይ እዚህ ላይ ሲያገለግል እነዚህ ገድላቶች ሲገልጽ አንዱ እንኳን ገድል አንዱ ለፖለቲካ እንኳን አልቀየሩት። እንግዲህ አጨቅጭቆ እኔ እናስተካከልን አይደል እንዴ ምንድነው እየተነጋገርን ሌሎችንም እናስተካክላለን የሚሉት እንኳን ነገር የለም። እና ይሄ this is ሁለት ነገሮች ልታነሳው የሚገባው መቼ ነው ይሄንን ፍጥረትን የሚገል ትውልድ የሚገድለውን ነገር አስተካክላችሁ እንደው ለፖለቲካ እንኳን ከውስጥ ወደ ውጭ የምታወጡት? ሌላው ደግሞ አስተካክላችኋት የለ ወይ ማርያምን በኢየሱስ ልክ አርጋችሁ ኮሪዲመር አላልናትም ለምን ትላላችሁ ብለህ ብትሞግትልን ብትቀጥል ይሄንን እውነት አበረታታለሁ። በጣም አመሰግናለሁ። ስላልደነገጥክ በጣም ደስ ብሎኛል። ተባረክ። አረ ኑሩልኝ። እኔ አሁን ምንድነው የምፈልገው የነዛ መጽሐፎች ላይ በተለይ ኤርሚ ለዚህ ልታግዘኝ እርግጠኛ ነኝ። ስክሪንሻት እያረግ ትልክልኛለህ። እነዛን ፔጅ ላይ አድርጌ ከኋላ እያስነበብኩ ጥያቄ ጠይቃለሁ።
የኛ ቤት የራሳችንን ጥያቄ ጠይቃለሁ። አይ በዚህ ላይ መልስ አለኝ ላስተምር የሚሉ በፔጃቸውን ማስተማር ይችላሉ። እኔም ጋር መምጣት ይችላሉ። ይህ ቀልድ አይደለም። የህይወት ጉዳይ ነው። የነፍስ ጉዳይ ነው። የዘላለማዊ ህይወት እየተነጋገርን ነው። ስለዚህ በደንብ አድርጌ ከኋላ ያስቀምጬ ጥያቄውን ጠይቃለሁ። ይህን ይዘው ወንድሞቼ እህቶቼ ይጠይቃሉ። እርግጠኛ ሆኜ ነው የምናገረው። በዛ ነገር ላይ የሚመልሱ አስተማሪዎች በፔጃቸው ላይ ማድረግ ይችላሉ፣ እኔ ላይ ማድረግ ይችላሉ። በፈለጉት አድርገው ይህን መማር አለብን። ትክክል። ያለ ምክንያት አባታችንን አልገፏቸው። ያለ ምክንያት አልገፏቸውም። አባታችን የተናገሩት በደንብ ነው የገባኝ። እኔ ብቻ ነኝ ያልሰደብኳቸው። በዚህ አጋጣሚ እኔ ብቻ ነኝ ያልነቀፍኳቸው። እኔ ብቻ ነኝ ከጎናቸው የቆምኩት። አምጣልኝ። ኦርቶዶክስ ሆኖ ከአባታችን ጎን የቆመ አንድ ሰው አታመጣ። አንድ ሰው ለመሐላ እኔ ብቻ ነኝ የምታመጣ። ለምን? የክርስቶስ ገብቶኛል። ክርስቶስ በደንብ ነው የገባኝ። ምን ይመስል ለብቻዬ የፈለገ ነገር ይምጣ ገብቶኛል። ከአባታችን ጋር ነኝ። የሁለተኛው በዩቲዩብ የተለቀቀው ውሸት ነው። አልቀበል ሰዎች ተገፍተዋል፣ ከኦርቶዶክስ ወጥተዋል። አትደንግጡ። ኢየሱስ ክርስቶስ ቤዛ፣ የዓለም ቤዛ ኢየሱስ ብቻ ነው፣ አስታራቂ እሱ ብቻ ነው ብለው ተናግረዋል። ቁጭ አድርገው ነው የተናገሩት። አትደንግጡ ነው ያሉት። እንደሚደነገጥ ያውቃሉ፣ እንደሚጠየቁበት ያውቃሉ፣ ብዙ ነገር እንደሚደርስባቸው ያውቃሉ። ስለዚህ ከዛ ይቅርታ ነው ያስባሏቸው። ማስተባበያ ስጡ ነው የተባሉት አባታችን እንጂ ለመጀመሪያ ጊዜ የተደሰትኩት ከኛ ቤት በመምጣቱ። እናንተን የማይሰሟችሁ ስማችሁ መናፍቃን ብለው ስም ሰጥተዋቸዋል። ስለዚህ እናንተን አይሰሙም። የፈለገ ብትሉ ከኛው ቤት መሆኑ ግን አባታችን ተባርከዋል። አባታችን ይሄውላ ድብልቅልቁ እንዲወጣ አድርገውታል። ድብልቅልቁ ስተዋል። አባታችን በጭራሽ ስለ ጫማ ያወሩኛል መጥተው። ቀድምም ብየዋለሁ። የጫማ ጉዳይ አይደለም የጨነቀን፣ እኛ የገንዘብ ጉዳይ አይደለም የጨነቀን። የጨነቀን የክርስቶስ ጉዳይ ነው። ለምንድን ነው የምታስተካክሉብን ክርስቶስን ከሌሎቹ ጋር? ለምን ፍጹም የሆነ አምላክን ከሰው ጋር የምታስተካክሉን? ለምንድን ነው? ለምንድን ነው የጌትነትን ቦታን የምትዘርፉብን? ለምንድን ነው? ይሄ ነው የኔ ጥያቄ። ዋይ። ስለዚህ ይሄ ችግር ነው ብዙ ጊዜ እኛ ቤት ምን ያመጣው ችግር የሚያመጣው ጥያቄ በደንብ ትጠየቃለህ። እስኪያቅራቸው ጠይቃቸዋለሁ። ሲያቅረው ያቆማል። በደንብ አድርጌ ጠይቃለሁ። ከክርስቶስ የምታስተካክለው ሳትደነግጥ አባታችን እንዳሉት ትመልሳታል። ካልመለስ ከአንተ ኦርቶዶክስ አይደለም። ስለዚህ አሁንም ከአባታችን ጎን ነን። ሌላ ቀን እኛ አባት ስለዚህ ዳግመኛ ስለሰሩ ለማየት ያብቃ። እቺን እንደ ትንቢቱ ሰዷት። እኛ አባት ተገደው እንደሆነ የሚናገሩበት ጊዜ ሩቅ አይደለም። እኛ አባታችን ተገደው ማስተባበያ እንደሰሩ መናገሪያቸው ሩቅ አይሆንም። ለማየት ያብቃችሁና ታፍራላችሁ። በሰራችሁት የማጭበርበር ስራ፣ የግርግር ስራ፣ የማጭበርበር በክርስቶስ ላይ የማጭበርበር የሰራችሁት ነገር ሩቅ አይሆንም። አባታችን ስለ ክርስቶስ ብለው ጥለው ይወጣሉ። ለማየት ያብቃችሁ እንዳትረሱ። ምክንያቱም አጭበርብራችኋል። አባታችንን አዋርዳችኋል። ሙሉ ኦርቶዶክስ አዋርዷል። አባታችንን አዋርዳችኋል። አባታችን ሳያጠፉ ተከሰዋል። ሳያጠፉ ተሰድበዋል። ሳያጠፉ ተተፍቶባቸዋል። ምናልባት እገላቸዋለሁም ተብለዋል። ቃል በቃል ነው የምናገረው። እንትን ላይ ቲክታክ ላይ የሰደቧቸውን ስድብ ሰምታችኋል። በነገራችን ላይ ይቅርታ ቃሉን የሸርሙጣ ልጅ ነው የተባሉት አባታችን። እንደው በፈጣሪ ያሳያችሁ። this is what they say about የእኛን አባት እንደዛ ነው ያሏቸው። ስለ ክርስቶስ ስለመሰከሩ
ያልተሰደቡት ስድብ የለም። ስለዚህ የክርስቶስ አርበኛ በዚህ ዘመን የዘመናችን ጳውሎስ አባታችንና ዮኒ ማኛ ነው። በኦርቶዶክስ አባታችንና አቡነ ገብርኤልና ዮኒ ማኛ ነን። እንፋለማችኋለን። እያጭበረበራችሁ አትኖሯት። እያጭበረበራችሁ አትኖሩም። አባታችንን የሰደባችሁት ስድብ ማንንም ሰድባችሁ አታውቁም። ማንንም። ስለዚህ በደንብ አድርጌ ነው የምናገረው። ጠዋት እኮ ህዝቡን ይቅርታ ብዬ እኮ ጠዋት ህዝቡን አሰማሁት። ይሆን እዚህ ያለውን ህዝብ በጣም ይቅርታ ድገምን ብዬ ማለት ነው። ድገምን ይስሙት፣ እንዲያውቁት ነው። የኦርቶዶክስ ልጆች ቁጭ ብለው እየሰሙ ስለሆነ እንዲሰሙት አሰማ። ምን እንደተባሉ አባታችን ይኸው አለ፣ ቪዲዮ አለ። አሰማ ፕሊዝ፣ አሰማ። ይቅርታ ብያቸው አሁንም ይቅርታ ጠይቃለሁ። ይህም ቪዲዮ እኔም ይቅርታ ብያለሁ ስለ ቃሉ። ይቅርታ ስለ ቃሉ ስሙ፣ በደንብ ሰሙት። በዚህ ነው ልክ እኔ በዓለም እንኳን በነበርኩበት ሳለ አባቶች እንኳን አባትን ጳጳስን ያህል ካህናትን እንኳን ራሱ እንደዚህ ኧረ ካህን አይደለም እንደው የጎረቤት እንኳን ሰው እንደዚህ አንሳደብ። እንደዚህ አይነት ድፍረት ማለት ነው። ግን ስለ ወንጌል ስለሆነ ችግር የለውም። እሺ ቪዲዮ You're watching a toothbrush play Billie Eilish. But did you know that there's a YouTube Music app where you can also listen to the EDM version, the ska version, and of course, the original version? Duh. Get YouTube Music Premium. Okay, here you go. አቡነ ገብርኤል የሚባሉ ጥም እርሶ ጳጳስ ኖት፣ ሽንታም ሂዱና እዛ ይሰጦታል። ሂዱና ግቡ እዛ ጴንጤ ቤቱት። ጥንብ ጳጳስ እየሰሙኝ ነው። ጥማላም ክብረ ቢስ እመቤቴ ቤዛ አይደለችም ብለው የለፈለፉበትን አፎትን እንዲህ ነበር መቁረጥ። እመብርሃን ምላሶትን ትቁረጠው። ጥንብ የበሰበሱ ጳጳስ። በጣም ይቅርታ እንግዲህ ያላችሁ ሰዎች ወገኖች እንድታውቁ ብዬ ነው። ይሄ ተግባባን አይደለ? ይኸውልህ ማርያምን ካልተቀበላችሁ ነው ጨዋታ። ከመቻለም እንቀበል። ማርያም ቤዛ አይደለችም እያልኩ ነው። አይደለችም። መጽሐፍ ቅዱስ አይልም። ቤዛ ናት አይልም። ያላለ የማይለው የት ቦታ ነው የሚለው? አምጡ ማስረጃ። አታመጣ አይልም። ያላለ የማይለው የት ቦታ ነው የሚለው? አምጡ ማስረጃ። አታመጣ አይልም። ስለዚህ ችግራችሁ ምንድን ነው? ያልተባለም በግድ በሉ ተብሎ እንደዚህ አባታችን ላይ ተወረደባቸው። ክርስቶስም ቢሆን ዞር ብሎ የሚያየለም። በኦርቶዶክስ እመቤቴን ነው የምልህ። ክርስቶስም ቢሆን ዞር ብሎ የሚያየለም። የሞተልኝን ጌታ ቢሰደብ ቢጓጠጥ ምን ቢባል አንድ የሚመልስ የለም ብሎ ደሜን የሚያፈላው ለዛ ነው። የጌታን ነገር ቢበሻቀጥ የሚናገር የለም። ግን ስለ ማርያም አይደለች። እኔ ኦርቶዶክስ ነኝ አይደለችም። አምጣ መጽሐፍ ቅዱስ ላይ አምጣ ስለ አላመጣህም። ፔጄ ላይ ከ6 ሰዓት ሙሉ ተወያይተናል። አንድ ያመጣኸው የለም። አንድ አላመጣችሁም። ስድብ ግን ታመጣላችሁ፣ ትቀልባላችሁ። ጥግ ድረስ በስድብ ትቀልባላችሁ። እኚህን አባት በዚህ ደረጃ የምታዋርዱ ናችሁ። ለማብላችሁ የተሰደበች መሰለቻችሁ? ቅድስት ድንግል ማርያም ማን የሰደባት? የት ቦታ ነው ሲሰድቧት የምትሰሙት? የት ቦታ